ሴክስ ከማድረግና ካለማድረግ የትኛው ነው ለአእምሯችን ሰላም ይሰጠን? ሆነስትሊ ስፒኪንግ ግንኙነት ማድረግ የአእምሮን ስትረስ በጣም እንደሚቀንስ ብዙ አይነት ሪሰርቾች ያሳያሉ። ግንኙነት በምታደርግበት ጊዜ ብልትህን ለማቆም ዶፓሚን የሚባለው ከነርቭ የሚለቀቁ ፈሳሾች አሉ። እነሱ ኤክሳይት የማድረግ ድብርትን የማጥፋት ምናምን አይነት ኢፌክት ስላለው እንትን ያደርጋል ማለት ነው፣ ደስታን ይሰጣል። ሁለተኛ ደግሞ ልክ ዘር ፈሳሽ ከተለቀቀ በኋላ ኦክሲቶሲን እና ፕሮላክቲን የሚባሉ ሆርሞኖች ይለቀቃሉ። ኮርቲሶል የሚባለው ወይም በጭንቀት የሚለቀቁት ሆርሞኖች ጋር የመጋጨትና ያንን ነገር ዝቅ የማድረግ ነገር ስላላቸው የጭንቀት ሆርሞኑ በቀነሰ ቁጥር ጭንቀት ይቀንሳል ማለት ነው። ስለዚህ እነዚህ አይነት ነገሮች ለአእምሮ ጤና በጣም ከፍተኛ ናቸው። ወንድ ግንኙነት ማድረግ አለብኝ ስትረስን ሪሊፍ ለማድረግ ወይም ለአእምሮ ጤናዬ በሚል ብቻ ማለት ነው ወደማይሆን ግንኙነቶች ይገባሉ። ፕሮቴክትድ ወደ አልሆኑ ግንኙነቶች ይገባሉ። ሴጋ ወደ መምታቶች ይገባሉ እና ያ ብቻ ነው ስትረስን ሪሊፍ ማድረግ። ዛሬ የትዳር ወሲብ መጣፈጥ ይጀምራል። አንደኛው ምንድነው? አጭር ወሲብን አስወግዱ። ምንድነው ጥድፊያው? ተገባ፣ መኝታ ቤት ተዘጋ፣ በቃ ትንሽ 10 ደቂቃ 15 ደቂቃ አለቀ፣ በቃ ወጣን። ምን ማለት ነው? ሴቶች በተለይ ወንዶች ብዙ የማታውቁት ነገር አለ። ሴቶች ከ10 ደቂቃ እስከ 15 ደቂቃ ባለው ጊዜ ገና እየተነሳሱ እየተሟሟቁ ገና ለወሲቡ እየተዘጋጁ እኮ ነው። አልገባችሁም እንዴ? ሁለተኛው ጸብን ወይም ወሲብን የጸብ ማብረጃ አድርጉት። ሴቶች እንኳን አንችልበትም። የሆነ ነገር ከያዝን ስንል ነው የምናመሸው። ወንዶች ግን ትችሉበታላችሁ። ከተጨቃጨቃችሁ ከጮኸችባችሁ በኋላ እስኪ ጥም ብላችሁ ቀፏትና ሳሟት። ሶስተኛው የወሲብ ሜኒው አውጡ። እንዴ ልክ የምግብ ሜኒው እንደምታወጡት ሁሉ የወሲብ ሜኒው ያስፈልገዋል። ስለዚህ ለየት አድርጉት። አልጋ ላይ ብቻ ማታ ብቻ፣ አሁንም አልጋ ላይ ብቻ ማታ ብቻ በጣም ነው የሚሰለች። ግዴታ መኝታ ቤትን የወሲብ ቦታ ብቻ አድርጋችሁ አታስቡት። በጣም ነው የሚሰለቸው።